መንግስት በ2019 በጀት ዓመት ከታክስ 1.5 ትሪሊዮን ብር ለመሰብሰብ ማቀዱን እንነግራቸዋለን። መንግስት በ2019 በጀት ዓመት 1.5 ትሪሊዮን ብር ገደማ ወይም ደግሞ 82 በመቶውን ገቢውን ከታክስ ለመሰብሰብ ማቀዱን የገንዘብ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው ስድስተኛው የህዝብ ተወካዮች ምክር ቤት በ25ኛ መደበኛ ስብሰባው ለ2019 በጀት ዓመት የቀረበለትን 2.339 ትሪሊዮን ብር የፌዴራል መንግስት በጀት ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በመራበት ወቅት ነው። የገንዘብ ሚኒስቴር ሚኒስትሩ አህመድ ሺዴ የረቂቅ በጀቱን መግለጫ ለምክር ቤቱ ያብራሩ ሲሆን ከአጠቃላይ በጀቱ 52.9 በመቶ የሚሆነው ለመደበኛ ወጪ የተመደበ መሆኑን ገልጸዋል። ሀና አብደታ ተጨማሪ አላት። መንግስት የ2019 በጀት ዓመት በጀት መግለጫን በህዝብ ተወካዮች ምክር ቤት በመገኘት አብራርቷል። ቀጣዩን በጀት ያብራሩት የገንዘብ ሚኒስትሩ አህመድ ሺዴ በጀቱ መንግስት የያዛቸውን የማክሮ ኢኮኖሚና አጠቃላይ የልማት እቅዱን ታሳቢ በማድረግ መዘጋጀቱን የገለጹ ሲሆን በበጀት ዓመቱ የ10.1 በመቶ የኢኮኖሚ እድገት ይመዘገባል ተብሎ እንደሚገመት ጠቁመዋል። በበጀት ዓመቱ 1.8 ትሪሊዮን ብር ገቢ ለመሰብሰብ መታቀዱን የገለጹት አህመድ ሺዴ ከዚህም ውስጥ 1.5 ትሪሊዮን ብሩን ከታክስ ለመሰብሰብ መታሰቡን ተናግረዋል። በ2019 በጀት ዓመት የፌዴራል መንግስት ጠቅላላ ገቢ የውጭ እርዳታን ጨምሮ ብር 1.817 ትሪሊዮን እንደሚሆን ተገምቷል። ይህም በ2018 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር የ17.4 በመቶ እድገት ያለው ሲሆን ከዚህ ውስጥ ብር 1.491 ትሪሊዮን ወይም 82 በመቶ ከታክስ ገቢ፣ ብር 120.4 ቢሊዮን ታክስ ካልሆኑ ገቢዎች፣ ብር 83.4 ቢሊዮን ከልማት አጋሮች የቀጥታ በጀት ድጋፍ እንዲሁም ብር 121.6 ቢሊዮን ከፕሮጀክቶች እርዳታ እንደሚሰበሰብ ታሳቢ ተደርጓል። በአጠቃላይ በ2019 በጀት ዓመት ከሀገር ውስጥ ምንጮች ማለትም ከታክስና ታክስ ካልሆኑ ገቢዎች እንደሚሰበሰብ የታቀደው ገቢ ብር 1.6 ትሪሊዮን ሲሆን ይህም ከአጠቃላይ ገቢው 88.7 በመቶውን ይሸፍናል። ከታክስ ለመሰብሰብ የታቀደውን ብር በታክስ ፖሊሲዎችና አስተዳደር ላይ የተደረጉ ማሻሻያዎችን በተቀናጀ መንገድ ተግባራዊ በማድረግ ለመሰብሰብ መታሰቡንና ለዚህም አስፈላጊው ዝግጅት መደረጉን ተናግረዋል። በሌላ በኩል ለ2019 በጀት ዓመት የታቀደውን አጠቃላይ በጀት ያብራሩት ሚኒስትሩ ለበጀት ዓመቱ 2 ትሪሊዮን 339 ቢሊዮን ብር የወጪ በጀት መቅረቡን ተናግረው ከበጀት ውስጥ 52.9 በመቶ ለመደበኛ በጀት የተያዘ መሆኑን ጠቁመዋል። አጠቃላይ የፌዴራል መንግስት የ2019 ጠቅላላ ወጪ በጀት ብር 2.339 ትሪሊየን ሲሆን ይህም በ2018 በጀት ዓመት ከጸደቀው የውጪ በጀት አንጻር የብር 411.5 ቢሊዮን ጭማሪ ወይም የ21.3 በመቶ እድገት አለው። ከዚህ የውጪ በጀት ውስጥ ብር 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊዮን ለካፒታል ወጪ፣ ብር 520.6 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ከዚህ ጠቅላላ የመደበኛ ወጪ ውስጥ ብር 542 ቢሊዮን ወይም 43.8 በመቶ የሚሆነው ከፍተኛውን ድርሻ የተደለደለው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ ሲሆን ብር 236.4 ቢሊዮን ወይም 19.1 በመቶ የሚሆነው ደግሞ ለማዳበሪያና ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ በጀት ነው። ለካፒታል በጀት ከተመደበው ውስጥ ደግሞ ከፍተኛው ማለትም 121 ቢሊዮን ብር ያህል ለአገናኝ መንገዶች የተመደበ መሆኑን የተጠቆመ ሲሆን ለከፍተኛ ትምህርት ነባር ፕሮጀክቶች፣ ለመስኖ ልማት፣ ለመጠጥ ውሃና ለሌሎችም ከፍተኛ በጀት መያዙን ተናግረዋል። ታዲያ በወጪና ገቢ በጀቱ መካከል የ308.6 ቢሊዮን ብር ጉድለት እንዳለው የተገለጸ ሲሆን ይህን ጉድለትም ከውጭ እንዲሁም ከሀገር ውስጥ የተጣራ ብድር በመውሰድ ለመሸፈን መታቀዱን ተነግሯል። የ2019 የወጪና ገቢ በጀትን መነሻ በማድረግም የምክር ቤት አባላት የተለያዩ ጥያቄዎችን ያነሱ ሲሆን ከነዚህም ውስጥ የመደበኛ በጀት ከካፒታል በጀት መብለጡን እየተመለከተው ይገኝበታል። ይህን በተመለከተም የገንዘብ ሚኒስትሩ አህመድ ሺዴ ማብራሪያ ሰጥተውበታል። መቼ ነው ይህንን በካፒታል በጀትና በመደበኛ በጀት መካከል ያለውን ሰፊ ጋፕ ወደ ማጥበብ የምንሄደውና መንግስት መሬት ላይ ወርደው የህዝቡን ችግሮች፣ ልማት፣ የኑሮ ሁኔታ ሊቀይሩ የሚችሉ በጀቶችን መመደብ የሚችለው? ዘንድሮ ተደግፎ የቀረበው የካፒታል በጀት 568.2 ቢሊዮን ነው። አክቹዋል መደበኛ ስራ ማስኬጃ የሚባለው 170.8 ቢሊዮን ነው።
ትክክለኛው የስራ ማስኬጃ በጀታችን በከፍተኛ እጥፍ ያለው ካፒታል በጀት ነው ተደግፎ የቀረበው። መደበኛ የሚለው አጠቃላይ አጠራር ሁሉንም ስለሚመለከት ነው። መጠባበቂያም እዛ ውስጥ ነው ያለው፣ የማዳበሪያም እዛ ውስጥ ነው ያለው፣ የነዳጅም እዛ ውስጥ ነው ያለው፣ ማህበራዊ ድጎማዎቹ በሙሉ እዛ ውስጥ ነው ያሉት፣ ከካፒታል ውጭ ያሉት በጠቅላላ ማለት ነው። ዕዳ ክፍያም እዛ ውስጥ ነው ያለው። 1.2 ትሪሊዮን የሆነበት ምክንያት በዛ ነው። ሌላው ጥያቄ መንግስት ከታክስ 1.5 ትሪሊዮን ብር እሰበስባለሁ ማለቱን ተከትሎ የቀረበ ሲሆን የገንዘብ ሚኒስትሩም ምላሽ ሰጥተውበታል። የበጀት ዓመቱ 1.5 ትሪሊዮን ብር ግብር ለመሰብሰብ ነው የታቀደው። ይሄ በጣም ጥሩ ነው። የበጀቱ ብዙ ስለሚሸፍን የሀገር ውስጥ የገቢ አሰባሰባችን መጠናከር መቻል አለበት። ስጋታችን ግን የአሰባሰብ ሂደቱ በተለይ መደበኛ ግብር የሚከፍሉ ዜጎች የሚያስጨንቅ እንዳይሆን እንደ መንግስት ፍላጎታችን ከዚህ በላይ ይሰበሰባል። በአስተማማኝ ደረጃ ከዚህ በላይ እንደሚሰበሰብም የዘንድሮ ውጤት ያሳያል። የአሰባሰብ ሂደቱ የተወሰኑ ታክስ ግብር ከፋዮች ላይ ጫና እንዳይፈጥር ብዙ ሪፎርሞች እኮ እያደረግን ያለ ነው። አድሚኒስትሬሽን የሚያሻሽሉ፣ ዘመናዊነትን የሚያመጡ፣ ዲጂታላይዜሽን የሚያመጡ፣ በታክስ ሰብሳቢና በታክስ ከፋዮች መካከል ያለውንም ዳያሎግ የሚያሳልጡ፣ ቤዙንም በማስፋት ያሉ ግብር ከፋዮችንም ፍትሐዊ በሆነ መልኩ ግብር እንዲከፍሉ በማድረግ ረገድ በዚህ ደረጃ ነው መታየት ያለበት ማለት ነው። ከዚህ በተጨማሪ የምክር ቤት አባላት በተለያዩ ክልሎች ያሉ የመንገድ ፕሮጀክቶችን በማንሳት ጥያቄዎችን እያነሱ ሲሆን ሚኒስትሩም ጥያቄው ትክክል ቢሆንም የመንግስት አቅምን በማከለ መልኩ ምላሽ ለመስጠት እንደሚሰራና ለነባር ፕሮጀክቶች ትኩረት እንደሚሰጥ በመጥቀስ አብራርተዋል። ሌላው በጀቱ የመካከለኛው ምስራቅ ጦርነትን ታሳቢ ማድረጉን የተገለጸ ቢሆንም የሀገር ውስጥ የጸጥታ ጉዳይስ የሚል ጥያቄ የምክር ቤት አባላት ያቀረቡ ሲሆን በ2019 በጀት ዓመት የሀገር ውስጥ ሰላምና ጸጥታ ጉዳይ ተጠናክሮ እንደሚቀጥል ታሳቢ መደረጉን የገንዘብ ሚኒስትሩ ተናግረዋል።